የካፊሮች ወይም የሆኑ ቡድኖች ሙስሊሞች እንኳን ቢሆኑ የተሳሳተ ቡድን ሆነው መለያ የሆነ ነገር መራቅ አለብን። እንደ አካሄድ የማን የሆነ ቡድን ወይም የሆነ ሀገር ሊሆን ይችላል። ኢማሙ አህመድ የሆነ ካፖርት ነገር ይለብሳል ባግዳድ እያለው ይሄን አትልበስ አሉት። አንድ ክልክል ነው ወይ አላቸው። አይ መካ ብትሆን አልናገረም ነበር፣ እዚህ ሀገር አይታወቅም ይሄ ልብስ አሉት። ከማህበረሰባችን የተለየ ጣት የሚቀሰርበት እንግዳ የሆነ አለባበስ ሊኖር አይገባም። ወጣ ያለ ነገር የቡድን መታወቂያ ከሆነ ደግሞ ያ ቡድን ካፊርም ይሁን አፈንጋጭ ቡድንም ይሁን የትኛውም ዝም ብሎ በፊስክ የታወቀም ይሁን የዛ መታወቂያ የሆነ ነገር ምልክት የፀጉር ስታይል ሊሆን ይችላል፣ አለባበስ ሊሆን ይችላል። በተለይ ወጣቶች ናቸው በዚህ የሚለከፉት አይደለ? ናም ላ ሱናውን አይደለም። ጺም ማሳደግ ፋሽን አድርገው አመጡት። ጺም ሱና የመጣበት ነገር ነው፣ እዚህ ውስጥ አይገባም። ከዚህ እስከወጣ ድረስ የሸሪዓ ትእዛዝ በሌለበት ቦታ ላይ የማህበረሰብ ልማድ ነው። ልማድ ሸሪዓ ጋር እስካልተቃረነ የተፈቀደ ነው። በሰርጉ በምኑ ባህል ላይ የገባን ይሄ ክልክል ነው እስኪ ደሊል አምጡ አንልም። ትንሽ ደልቆን አይደለም ፓንት ለመልበስ ምን ደሊል አለ ያለ አንጠይቅም። ነገር ግን ማህበረሰቡ ላይ ጣት የሚጠቆምበት አካባቢው ማህበረሰብ የማያውቀው ያ እንደዚህ የሚጠመጥመው ያ እንደዚህ አይነት የእንትና አይነት የፓኪስታን የሚለብሰው የየመን እንደዚህ የሚያደርገው መባል የለብን። አካባቢያችን ላይ የማይታወቅ ከሆነ ማለት ነው ምንም ከሌለ። ነገር ግን በሸሪዓ የመጣ ከሆነ ምን ፈጽመው ነገር የሰዎች መልመድ አለመልመድ ብዙ አያሳስብም። በዛም ርቀት የተናገሩ ዓሊሞች አሉ። ግን والله اعلم እዛ አይደርስም።